መቅረብ ስለሆነ እናመሰግናለን። ተጣልተን ለነበርነው ለኛ መታረቅ ስለሆነ እናመሰግናለን። ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይብዛ። ትንሽ እናመሰግነዋለን፣ እንጸልያለን። ሁሉ ጊዜ እንግዲህ ጸሎት ሲባል ጥያቄና መልስ ነው የሚመስለን ብዙዎቻችንና እንግዲህ እዚህ ውስጥ ያላችሁ እንደምታውቁ ጸሎት በመጀመሪያ ከሚወደንና ከሚያፈቅረን ከእግዚአብሔር ከአባታችን ጋራ የምናደርገው የፍቅር ህብረት የፍቅር ሪሌሽንሺፕ ነውና የምንጸልየውም ደግሞ እንደ እግዚአብሔር ቃል ነው። ሁሉ ጊዜ እንደ ቃሉ የተደረገ ጸሎት ምላሽ አለው። ሁሉ ጊዜ የእግዚአብሔርን ቃል ይዘን ስንጸልይ እግዚአብሔር ደግሞ ከሰማይ ሆኖ ይሰማናል፣ ይመልስልናል ማለት ነው። እግዚአብሔር ሰማ ማለት ምን ማለት ነው? አደረገ ማለት ነው። ስለዚህ ጥያቄ ብቻ ሳይሆን የምናቀርበው በጸሎታችን ጅማሬ ዛሬ ውድ የሆነውን አባታችን የሆነውን አያችሁ። እኛ በመጀመሪያ በእግዚአብሔር ዘንድ ልጆች አልነበርንም። በኃጢአታችን ምክንያት ሞታን ነበርን፣ ከእርሱ ርቀን ነበረ፣ ተራርቀን ነበረ፣ አባ ማለት አንችልም ነበረ። ነገር ግን አሁን እግዚአብሔር አባት በልጁ በክርስቶስ ኢየሱስ አማካኝነት አባ የምንልበትን የልጅነትን መብት ሰጠን። ኢየሱስ ክርስቶስ ስሙ ይባረክ። ስለዚህ ኢየሱስ ክርስቶስ ይህንን የጸብ ግድግዳ ላይ አፍርሰው ሲመጣ ምንድን ያላቸው? እንዴት ብለን እንጸልይ የሚለውን ጥያቄ ሲጠይቁት ምን አላቸው? ያ ርቆ የነበረው አባት አይደለም፣ በአምላክነት እንኳን ሲፈሩት የነበረው ያስፈራል ይቀስፋል ብለው አይምሯቸው ውስጥ ተስሎ የነበረውን አምላክ እሱ ሩቅ አምላክ አይደለም፣ አሁን የቅርብ አባት ነው በማለት ምናለ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ ብላችሁ ጸልዩ አለ። አያችሁ፣ አሁን እግዚአብሔር ለእኔና ለአንቺ አባታችን ሆኗል። እግዚአብሔር አባትሽ ነው። አባት ደግሞ ፕሮቫይደር ነው። አባት ደግሞ አመንጭ ነው። አባት ደግሞ አቅራቢ ነው። አባት ደግሞ አዛኝ ነው። አባት ደግሞ መጋቢ ነው። አባት ደግሞ የሚራራ ነው። አባት ደግሞ አፍቃሪ ነው። አባት ደግሞ የሚቆረቆር ነው። አባት ደግሞ የሚጠብቅ ነው። አባት ደግሞ መከታ ነው። ሃሌሉያ! ለስጋም ለነፍሳችንም ለመንፈሳችንም መከታና መጋቢያችን ሕይወታችን የሆነው የዘላለም ይሄ ንጉሥ የኛ አባት ሆኗል። እስኪ ስለ አባትነቱን እግዚአብሔር እናመሰግነዋለን። እስኪ ስለ አባትነቱ እግዚአብሔር እናመሰግነዋለን። በእውነት ይህንን የአባትነቱን ሚስጥር የተረዳችሁ ብዙዎች እንዳላችሁ አምናለሁ። ስለዚህ አንተ አባቴ ስለሆንክ አመሰግንሃለሁ ብላችሁ እግዚአብሔርን እንድታመሰግኑ ትፈልጋለሁ። ሃሌሉያ! እግዚአብሔር አባታችን ሆይ አንተ አባታችን ስለሆንክ እናመሰግንሃለን። ርቀን ለነበርነው ለኛ መቅረብ ስለሆነ እናመሰግንሃለን። ተጣልተን ለነበርነው ለኛ መታረቅ ስለሆነ እናመሰግንሃለን። እግዚአብሔር አባት ጠፍተን ለነበርነው ለኛ መገኘት ስለሆነ እናመሰግንሃለን። በክርስቶስ ኢየሱስ ፈልገ ስላገኘህን እናመሰግንሃለን። ፈልገ አግኝተ ሙታን የነበርነውን እኛን ሕይወት ሰጥተ ጠላት የነበርነው እኛ ወዳጅ አድርገ ዛሬ ደግሞ ልጆች ስላደረገን አባ የምንልበትን የልጅነት መብት ስለሰጠን እጅግ አድርገን እናመሰግንሃለን። እጅግ አድርገን እናመሰግንሃለን። ይህ የአባትነት ሚስጥር የአባትነት ትልቁ ሚስጥር ለእያንዳንዳችን ይገለጥልን። አንተን በሩቅነት ሳይሆን አንተን እግዚአብሔር በአምላክነት ብቻ ሳይሆን እግዚአብሔር አባታችን ሆይ በአባትነት ማወቅ የምንችልበት ጸጋ ይብዛልን። የውስጥ አይኖቻችን በኢየሱስም ይከፈቱ። አባቶ ይሄ ስለሚሆን እናመሰግናለን። ለእያንዳንዳችን ይሄ ስለሆነ እናመሰግናለን። በእውነት በፊት ሁሉ ጊዜ እንደ ልጅና እንደ አባት መመላለስ ይሁንልን። እግዚአብሔር አባት ሆይ ስንጸልይ ጥያቄና መልስ ሳይሆን ልጅ ከአባቷ ጋር የምታደርገው ሪሌሽንሺፕ ልክ እንደዛ ኮኔክት እንድናደርግ ከእናንተ ጋር እርዳን አባት ሆይ። አሁንም እናመሰግናለን አባታችን ስለሆንክ። አሁንም እናመሰግናለን አባታችን ስለሆንክ። አሁንም እናመሰግናለን አባታችን ስለሆንክ። ይህንን ቃል ይዘን ጸለይን። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ። በሰማይ የምትኖር አባታችን ሆይ ስምህ ይባረክ። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ። በሰማይ የምትኖር አባታችን ሆይ ስምህ ይባረክ። እናመሰግናለን። ሁል ጊዜ በዚህ መንፈስ መጸለይ የምንችልበትን ጸጋ አብዛለን። ሁል ጊዜ በዚህ መንፈስ የምንጸልይበትን ጸጋ አብዛለን። የሩቅ አምላክ ሳትሆን የቅርብ አምላክ እንደሆንክ እያወቅን የምንጸልይበትን ኃይል አብዛለን።
የማትሰማ ሳይሆን የምትሰማ የቅርብ አባታችን እንደሆንክ እያወቅን የምንጸልይበት ኃይልና ጸጋ አብዛልን። በጌታ በኢየሱስም ባላችሁበት በየትኛውም ሁኔታ የእግዚአብሔር የአባታችሁ ኃይል ከናንተ ጋር ይሁን። የእግዚአብሔር የአባታችሁ መንፈስ ከናንተ ጋር ይሁን። የአባታችሁ ጉልበት ከናንተ ጋር ይሁን። የአባታችሁ መንፈስ ከእናንተ ጋር ይሁን። ልጅ ከአባቱ ጋር ሲሆን በየትኛውም ጨለማ ውስጥ ቢሄድ አባቱ ከእርሱ ጋር ስላለ ይመካል። ልጅ በየትኛውም ጠላቶቹ መካከል ሲያልፍ፣ በየትኛውም በሚያስፈሩ ሁኔታዎች መካከል ሲያልፍ አባቱ እጁን እንደያዘው ሲያውቅና ሲረዳ ይኮራል፣ ይተማመናል፣ ይደገፋል፣ ያሽላላል፣ ይመካል። በጌታ በኢየሱስ ክርስቶስም እግዚአብሔር ሁሉ ጊዜ ከናንተ ጋር እንደሆነ ይህ መንፈስ በውስጣችሁ ያስረዳችሁ። እግዚአብሔር ሁሉ ጊዜ እጃችሁን እንደያዘ ይህ መንፈስ በውስጣችሁ ሆኖ ያስረዳችሁ። እግዚአብሔር አምላክ ሁሉ ጊዜ ከነርሱ ጋር ስለሆንክ፣ በአባትነት ከእርሷ ጋር ስለሆንክ፣ በአባትነት እጆቿን ስለያዝክ፣ በአባትነት ነገሯን ስለያዝክ፣ በአባትነት ትዳሯን ስለያዝክ፣ በአባትነት የእርሷ የሆነውን ነገር ስለያዝክ እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ አመሰግንሃለሁ። አንተ ለኔ አባት ስለሆንክ አመሰግንሃለሁ። አንተ ለኔ አባት፣ መልካም አባት፣ ፍቅር አምላክ፣ የምትቆጣ ሳይሆን የምትራራ ቸር፣ ሩሩ፣ ደግ፣ አዛኝ ሃሌሉያ አባት ስለሆንክ አመሰግንሃለሁ። እግዚአብሔር አባቴ ሆይ አመሰግንሃለሁ። አባባ 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 አባ እግዚአብሔር አባት ሆይ አመሰግንሃለሁ። 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 ለአንድ እህቴ ይሄ ምስጢር ስለተገለጠላት፣ በዚህ መገለጡ ስለምትመላለስ፣ ማንም እንደሌላት ስለማይሰማት፣ አባት እንደሌላት ስለማይሰማት፣ በዚህ ምስጢሮት መውጣት መግባት ስለሆነላት ይህ ቃል ሬማ ሆኖ ወደሷ ስለመጣ ዛሬ ጌታ ሆይ አመሰግንሃለሁ። አባት ሆይ አመሰግንሃለሁ። ክብር ሁሉ ላንተ ይሁን፣ ምስጋና ሁሉ ላንተ ይሁን። ስምህ ይቀደስ፣ በድጋሚ ስምህ ይቀደስ፣ ስምህ ይቀደስ፣ ስምህ ይቀደስ።